ተጨማሪ የአየር ኃይል አባል ተቃዋሚዎችን መቀላቀሉ ከባድ የጦር መሳሪያዎች ወደ ሰሜን መጓጓዛቸው አሜሪካ በየቀኑ እየቀጠቀጠችን ነው በማለት የብአዴን ዋና ጸሐፊ መናገራቸው እንዲሁም የመድረክ መግለጫ የዕለቱ ዋና ዜናዎች ናቸው። ሰላም። ይህ አምስተርዳም ከሚገኘው ከኢትዮጵያ ሳተላይት ቴሌቪዥን ተዘጋጅቶ የሚቀርብላችሁ ዜና ነው። የዕለቱን ዜና ትዕግስት አየለ ይዤ ቀርቤያለሁ። አንድ የአየር ኃይል አብራሪ ተቃዋሚዎችን መቀላቀሉ ተሰማ። ባለፈው ረቡዕ ታህሳስ 15 2007 ዓ.ም ኢሳት 4 የአየር ኃይል አብራሪዎች ወደ ኬንያ ማምራታቸውን በሰበር ዜና ካቀረበ በኋላ አንድ ተጨማሪ የአየር ኃይል ባልደረባ ጠፍቶ ተቃዋሚዎችን መቀላቀሉ ተሰምቷል። ለዝርዝሩ ፋሲሌን ያለም ባለፈው ረቡዕ የጠፉት የሚግ 23 አብራሪ ሻምበል ገዛኝ ደረሰ፣ የኤምአይ 35 ተዋጊ ሄሊኮፕተር አብራሪ ሻምበል ዳንኤል ግርማ፣ የኤምአይ 35 ተዋጊ ሄሊኮፕተር አብራሪ መቶ አለቃ ማስረሻ ሰጠ፣ የኤምአይ 35 ተዋጊ ሄሊኮፕተር አብራሪ መቶ አለቃ ብሩክ አጥናኤ በጥሩ የደህንነት ሁኔታ ላይ እንደሚገኙ ታውቋል። ባለፉት 3 ቀናት የጠፋው አብራሪ ተቃዋሚዎችን መቀላቀሉ የታወቀ ሲሆን ስሙንና የሥራ አድራሻውን በተመለከተ በቅርቡ ይፋ ይሆናል። ባለፈው ሳምንት ግምገማቸውን የጨረሱት የአየር ኃይል አባላት ስለጠፉት የአየር ኃይል አባላት መረጃዎችን እንዲያወጡ ሲያዋክቡ ከቆዩ በኋላ ባለስልጣኖቹ ምንም ነገር ለማግኘት ባለመቻላቸው የአየር ኃይል አባላቱን ወደ መለማመጥና መለመን ደረጃ ወርደዋል። ምንድነው የቸገራችሁ? ምን እናሟላላችሁ? እስካሁን ላጠፋነውም ይቅርታ አድርጉልን በማለት አብራሪዎችን እየተለማመጡ እንደሚገኙ የውስጥ ምንጮች ገልጸዋል። በአየር ኃይል ብቻ ሳይሆን በተለያዩ የሰራዊቱ ክፍል ውስጥ የሚገኙ ከፍተኛ ማዕረግ ያላቸው መኮንኖች ተቃዋሚ ኃይሎችን ለመቀላቀል ጥያቄ እያቀረቡ ቢሆንም ከተቃዋሚዎች በኩል ውስጥ ሆናችሁ ታገሉ የሚል መልስ እየተሰጣቸው መሆኑም ለማወቅ ተችሏል። አንድ ስማቸው እንዳይነገር የፈለጉ የተቃዋሚ አመራር የኃይል ትግሉን ለመቀላቀል የሚጠይቁ ከፍተኛ መኮንኖች ትግላቸውን በውስጥ ሆነው እንዲያካሂዱ ተነግሯቸዋል ብለዋል። መንግስት 4 አብራሪዎች አልጠፉም ሲል ማስተባበያ መስጠቱ በድሬዳዋና ሌሎች ምድቦች ያሉ የአየር ኃይል አባላትን በእጅጉ እንዳስገረመም ምንጮች አክለው ገልጸዋል። የአየር ኃይል አባላት ስርዓቱን አናገለግልም በማለት በብዛት መጥፋታቸው የህዝብ ትኩረት ስቦ በሚገኝበት በዚህ ወቅት መንግስት ትኩረቱን ለማስቀየር በሚመስል መልኩ በግፍ እስር ላይ የሚገኙትን የግንቦት 7 ዋና ጸሐፊ አቶ አንዳርጋቸው ጽጌን በኢቲቪ አቅርቦ አሳይቷል። ኢቲቪ ያቀረበው ፊልም የተቆራረጠና መልእክቱ በግልጽ የማይሰማና ዓላማው የማይታወቅ መሆኑ በማህበራዊ ድረገጾች ሌላ የመነጋገሪያ አጀንዳ ከፍቷል። ባለፉት 6 ወራት ብቻ 15 ልምድ የነበራቸው የአየር ኃይል አባላት ስርዓቱን በመተው ተቃዋሚዎችን ተቀላቅለዋል። በጉዳዩ ዙሪያ የአየር ኃይል አዛዦችን ለማግኘት ያደረግነው ሙከራ ዛሬም አልተሳካም። መድረክ ከገዢው ፓርቲ ጋር በአስቸኳይ መወያየት ፈልጋለሁ አለ። በመጪው ግንቦት በሚካሄደው ምርጫ ሂደት ላይ ቅሬታዎች አሉኝ ያለው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ከገዢው ፓርቲ ጋር በአስቸኳይ መወያየት እንደሚፈልግ አስታውቋል። መድረክ በትናንትናው ላይ በሰጠው ጋዜጣዊ መግለጫ በምርጫ ታዛቢዎችና አስፈጻሚዎች አመራረጥና በምርጫው ለሚሳተፉ ፓርቲዎች ከመንግስት በሚሰጠው የድጎማ ገንዘብ ክፍፍል ላይ ቅሬታ እንዳለው ተናግሯል። መድረክ አያይዞም ምርጫውን ለማስፈጸምና ለመታዘብ ከፖለቲካ ፓርቲ አባልነት ገለልተኛ የሆኑ ሰዎች መመረጥ ያለባቸው ቢሆንም በቅርቡ የተመረጡት አስፈጻሚዎች አብዛኞቹ የገዢው ፓርቲ አባላት መሆናቸው እየታወቀ የማንም ፓርቲ አባላት አይደለንም እያሉ ፈርመው ወደ አስፈጻሚነቱ እንዲቀላቀሉ ተደርጓል ሲል ቅሬታውን ገልጿል። መንግስት ለፓርቲዎች የሚሰጠውን ገንዘብ ለሚመለከታቸው ፓርቲዎች ብቻ በአግባቡ እንዲከፋፈል ያሳሰበው መድረክ ከመንግስት ካዝና ወጥቶ ታማኝ ለሚባሉ ፓርቲዎች የተከፋፈለ ያለው ገንዘብ በአስቸኳይ እንዲቆም እንጠይቃለን ብሏል። ከመንግስት ካዝና የወጣን ገንዘብ ታማኝ ለተባሉ ፓርቲዎች ብቻ ማከፋፈል ከፖለቲካ ሙስና ተለይቶ አይታይም ሲልም ድርጊቱን ኮንኗል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ የፖለቲካ ፓርቲዎች የጋራ ምክር ቤት አባል አይደለም። ምርጫ ቦርድ ፓርቲዎች በፓርላማና በክልል ምክር ቤት ባላቸው መቀመጫ እንዲሁም በሚያቀርቧቸው እጩዎች ብዛትና የሴቶች ተሳትፎ መሰረት አድርጎ ገንዘቡን ለማከፋፈል መወሰኑን የተቃወመው ፓርቲው በተለይ የምክር ቤት መቀመጫ የሚለው መስፈርት ኢህአዴግን ይበልጥ ተጠቃሚ ለማድረግ ያለመ ነው ብሏል። ለምክር ቤት መቀመጫ በሚለው የቦርዱ ቀመር መሰረት ኢህአዴግ ለብቻው 55% ድርሻ ሲያገኝ ቀሪው 45% 59 ፓርቲዎች የሚከፋፈሉት ይሆናል። ወደ ሰሜን ኢትዮጵያ ከባድ የጦር መሳሪያዎች እየተጓጓዙ ነው። መንግስት ታህሳስ 26 2007 ዓ.ም ጧትና ምሽት ላይ በርካታ ታንኮችና ከባድ ብረት ለበስ የጦር ተሽከርካሪዎች ወደ ሰሜን ኢትዮጵያ አጓጉዟል። ከየት ቦታ እንደተነሱ ያልታወቁትና ወደ ሰሜን አቅጣጫ ያመሩት ታንኮች ምሽት ላይ ወልዲያ ከተማ ማረፋቸውን ነዋሪዎች ተናግረዋል። መንግስት ከሰሜን አካባቢ ጥቃት ሊሰነዘርብኝ ይችላል የሚል ግምገማ ማካሄዱን ኢሳት መዘገቡ ይታወሳል። አሜሪካ በየቀኑ እየቀጠቀጠችን በመሆኑ ብንችል ቪኦኤን ድምጥማጡን እናጠፋው ነበር ሲሉ የብአዴን ዋና ጸሐፊ ተናገሩ።
የብአዴን ዋና ጸሐፊ የሆኑት አቶ አለምነው መኮንን ይህን የተናገሩት መጪው ምርጫ አስመልክቶ ለተመረጡ የብአዴን ማዕከላዊ ኮሚቴ አባላትና ለባለድርሻ አካላት ባደረጉት ገለጻ ነው። አቶ አለምነው ነፃ ሚዲያ በሌለበት ሀገር ኢሳትና ቪኦኤን የመሳሰሉ ነፃ ሚዲያዎችን ማፈን ተገቢ ነው ወይ የሚል የጽሁፍ ጥያቄ ቀረበላቸው ሲሆን ቪኦኤ በአሜሪካ መንግስት ሳምባ ነው የሚተነፍሰው፣ የአሜሪካ መንግስት ዓላማ ደግሞ የሊበራሊዝም ዓላማ ነው፣ በዚህም የተነሳ የኢትዮጵያ መንግስት ሌት ከቀን እየቀጠቀጠው ነው ብለዋል። የውጭ ባለሀብቶች መጥተው የኢትዮጵያን ባንክ መምጠጥ ይፈልጋሉ ያሉት አቶ አለምነው ቴሌም በውጭ ቱጃሮች እንዲያዝ ይፈልጋሉ ሲሉ አብራርተዋል። ቴሌ ማለት ገንዘብ የሚያመርት ማሽን ነው የሚሉት አቶ አለምነው ድርጅቱ በየአመቱ 6 ቢሊዮን ብር ለአባይ ግድብ ድጋፍ እንደሚያደርግና የአባይ ግድብም በቴሌ ትርፍ እየተሰራ መሆኑን ጠቅሰዋል። ታዲያ ይህን ነው አሜሪካኖች ሊቀሙን የሚፈልጉ ሲሉ ለተሰብሳቢው አስረድተዋል። እነዚህ ሚዲያዎች ቢችሉ ምድር እንዲገለባበጥ አገሪቷ የተኩስ አገር እንድትሆን ይፈልጋሉ ያሉት አቶ አለምነው አቅም ስለሌለ ነው እንጂ አቅም ቢፈቅድማ ድምጥማጣቸውን ማጥፋት ነበር ብለዋል። እነዚህ ሚዲያዎች እዚህ የጻፋቸው ለምሳሌ ቪኦኤ ኢሳት ይላል። ቪኦኤ በአሜሪካ መንግስት ሳንባ የሚተነፍስ ነው። በነገራችን የአሜሪካ መንግስት ደግሞ ኢንተረስት ይታወቃል። የሊበራሊዝም ኢንተረስት ነው ያለው። የኢትዮጵያ መንግስት ዴይ ኤንድ ናይት የመቀጥቀጥ ዓላማ ነው ያለው። ቢኮዝ ቱጃሮቹ ባንክ ለኢትዮጵያ ባለሀብቶች ነው ክፍቱ። የውጭ ባለሀብቶች መጥተው መምጠጥ ይፈልጋሉ። ቴሌ ባይ ዘ ወይ is money printing machine ቴሌ ማለት 6 ቢሊዮን ብር በአመት ለግድቡ ያስታውሱ ያደርጋል። ለአባይ ግድብ የአባይ ግድብ የሚሰራው አንዱ በቴሌ ነው። saying ይሄ ሀብት እኮ ነው አምጡ እያሉ ያሉት ቱጃሮቹ እኮ ይሄን ሀብት ነው አምጡ እያሉ ያሉት። ይሄን የሚቀጠቅጥ አሜሪካ ሬዲዮን አቅም ቢፈቅድ ድምጥማጡ ነው እንጂ መጥፋት ያለው አቅም ስለሌለ ነው። እና ይሄ ግልጽ እኮ ነው፣ በጣም ግልጽ እኮ ጸረ ኢትዮጵያ አቋም ነው ያላቸው፣ ጸረ ኢትዮጵያ ህዝብ አቋም ነው ያላቸው። ቢችሉ እኮ ይሄ ምድር ግልብጥብጥ ብሎ የተኩስ ሀገር እንዲሆን ይፈልጋሉ። ከዚያ አኳያ ይሄ ኢንቶለረብል ነው። ሚዲያው እንዲነገር የሚፈልገው በጎውን ብቻ ነው። በናይጄሪያ ባጋ በተሰኘች ከተማ ቦኮ ሃራም በከፈተው ድንገተኛ ጥቃት ከተማዋን መቆጣጠሩ ሲዘገብ መንግስት በከተማዋ የነበረውን ጠንካራ የጦር ማዘዣ ማዕከል ማጣቱን ታውቋል። ኃይሉ ማሞ ዝርዝሩን ዘግቦታል። ቢቢሲ የአይን ምስክሮችንና ባለስልጣናትን ጠቅሶ እንደዘገበው ቅዳሜ ዕለት በቦኮ ሃራም በተፈጸመው ጥቃት የመንግስት ወታደሮች ባጋ የተሰኘች ከተማ ውስጥ ያለ ማዘዣን ጥለው ለመሸሽ የተገደዱ ሲሆን በርካቶች በከተማዋ ሲገደሉ የከተማዋ ክፍል በእሳት ጋይቷል። ባጋ በሰሜናዊ ቦረኖ ክልል ብቸኛዋ በመንግስት ቁጥጥር ስር የነበረች ከተማ ስትሆን የናይጄሪያ፣ ቻድና ኒጀር መልቲናሽናል ጥምር ጦር ግብረ ኃይል ማዘዣ ማዕከልም ነበረች። የምዕራብ አማካሪዎችን ሁሉ ያካተተው የናይጄሪያ ጦር በየቀኑ በሚባል መልኩ ቦኮ ሃራም ከተማዎችን ሲያጠቃም ወንዶች ልጆችንና ልጃገረዶችን ሲያፍን ንብረቶችን ሲዘርፍ መከላከል ያለመቻሉ ይነገራል። በቅዳሜው የባጋ ጥቃት ሸሽተው ወደ ቻድ ያቀኑ ናይጄሪያውያን ሲናገሩም በከባድ የጠመንጃ ተኩስ ሩምታ በሁሉም የከተማው አቅጣጫ ማጥቃት ሲጀመር የጥምር ጦር ግብረ ኃይሉ አባላት በበቂ ዝግጅት ላይ ስላልነበሩ ጥለው ለመሸሽ መገደዳቸውን ጠቅሰው ወታደሮቹ ሲሸሹ የተመለከተው የከተማዋ ነዋሪም አቅሙ እንደፈቀደለት ለመሸሽ መሞከሩን ገልጸዋል። ሙሉ ለሙሉ ሰማዩ ወገግ ሳይል ንጋት አቅራቢያ በደረሰው በዚህ ጥቃት ከእንቅልፍ የተነሱ ነዋሪዎች በድንጋጤ እግራቸው ወደ መራቸው ጫካና በረሃ መሮጣቸውን የሰሜናዊ ቦረኖ ክልል ሴናተር የሆኑት ማይና ማጂ ላዋን ለቢቢሲ ወርልድ ሰርቪስ ተናግረዋል። ሴናተሩ አክለውም ከከተማዋ ጋር ያለው ግንኙነት በመቋረጡ አሁን ያለውን ነባራዊ ሁኔታና በጥቃቱ እየደረሰውን የጉዳት መጠን ለማወቅ እንዳልተቻለ ገልጸዋል። በ2002 የምዕራባውያንን ትምህርት በመቃወም የተመሰረተው ቦኮ ሃራም
በ2009 እስላማዊ ግዛት ለመመስረት ነፍጥ ካነሳ ወዲህ በርካታ ህይወት በሰሜን ምስራቅ ናይጄሪያ መጥፋቱ ሲዘገብ በ2013 ቡድኑ በአሜሪካ በሽብር ድርጅትነት ተመዝግቧል። ከ200 በላይ ሴት ተማሪዎችን ማገቱ ዓለም አቀፍ ድንጋጤ የፈጠረ የ2014 ክስተት ከመሆኑም በላይ በተደመደመው የፈረንጆች ዓመት በመሰል ጥቃቶች ከ2000 በላይ ናይጄሪያውያን ህይወታቸውን ማጣታቸውን ዘገባዎች ያመለክታሉ። ለዕለቱ የነበሩን ዜናዎች እስካሁኖቹ ነበሩ። ከቀሪዎቹ የኢሳት ፕሮግራሞች ጋር መልካም ጊዜ